ዲቪ እንዲደርሰኝ ምን ላድርግ? ዲቪ እንዲደርሶት ወይም የመመረጥ እድሎትን ከፍ ለማድረግ በሰውኛ ጥረት ሊያደርጉ የሚችሉ ጥንቃቄዎች አሉ። ዲቪ በኮምፒውተር ዕጣ ራንደም ሴሌክሽን የሚወጣ ቢሆንም ብዙ ሰዎች የሚሰረዙት በስህተት አሞላል ምክንያት ነው። እድልዎን ለማሳመር የሚከተሉትን ነጥቦች በጥንቃቄ ይተግብሩ። ትክክለኛ ፎቶግራፍ ይኑሮት። በጣም ወሳኝ። አብዛኛው ሰው ከዕጣው ውጭ የሚሆነው በፎቶ ስህተት ነው። ፎቶው ባለፉት 6 ወራት ውስጥ የተነሳ መሆን አለበት። የፎቶው ዳራ ባክግራውንድ ንጹህ ነጭ መሆን አለበት። ፎቶ ላይ መሳቅ፣ መነጽር ማድረግ ወይም ጆሮን መሸፈን አይፈቀድም። ጥራቱ የተጠበቀ 600 በ600 ፒክሴል መሆኑን ያረጋግጡ። መረጃዎችን በትክክል መሙላት። ስም ፓስፖርቶ ላይና የልደት ካርዶ ላይ እንዳለው በትክክል ይሙሉ። የትምህርት ደረጃ ቢያንስ 12ኛ ክፍል ያጠናቀቁ ወይም የ2 ዓመት የሥራ ልምድ ያላቸው መሆን አለበት። ማመልከቻው ላይ ሃይ ስኩል ዲግሪ የሚለውን ለመምረጥ 12ኛ ክፍል ማለፉን እርግጠኛ ይሁኑ። የቤተሰብ ሁኔታ ትዳር ካለዎትና ልጆች ካለዎት ሁሉንም መመዝገብ አለቦት። አብረው የማይሄዱ ቢሆንም እንኳ መመዝገብ ግዴታ ነው። ካልመዘገቡ በኋላ ቢደርሶት እንኳ ይሰርዛሉ። አንድ ጊዜ ብቻ አመልክቱ። በአንድ ዓመት ውስጥ አንድ ሰው ማመልከት ያለበት አንድ ጊዜ ብቻ ነው። 2 ጊዜ ካመለከቱ ሲስተሙ በራሱ ውድቅ ያደርገውታል። ነገር ግን ባለትዳር ከሆኑ ባል ለብቻው ሚስትን አካቶ ሚስት ደግሞ ለብቻዋ ባልን አካታ በማመልከት የማሸነፍ ዕድላቸውን በ2 እጥፍ ማሳደግ ይችላሉ። በራስዎ ወይም በሚያምኑት ሰው ያስሞሉ። ኢንተርኔት ካፌ የሚያስሞሉ ከሆነ መረጃው በትክክል መግባቱን ያረጋግጡ። ኢሜይል አድራሻውን በትክክል ያስገቡ። ኮንፈርሜሽን ነምበር የግድ መቀበልና ማስቀመጥ አለቦት። ዋናው ሚስጥር ዲቪ ሎተሪ እንደመሆኑ መጠን 100% እንዲደርሶት የሚያደርግ ልዩ ዘዴ የለም። ነገር ግን ፎቶው መስፈርቱን ካሟላና መረጃው ከእውነት ጋር የተገጣጠመ ከሆነ ወደ ዕጣው ውስጥ የመግባትና የመመረጥ ዕድል ሰፊ ይሆናል።